What's good everyone? እንዴት ናችሁ? አጭር የትሬዲንግ አፕዴት ቪዲዮ ነው የሚሆነው። this week ብዙም አዲስ የተፈጠሩ ነገሮች አይኖሩም። ስለዚህ ትሬዲንግ አፕዴት ነግራችሁና ከዛ በተጨማሪ ደግሞ አንዳንድ ነገሮችን ነግራችሁ ይሄን ቪዲዮ እንጨርሳለን ማለት ነው። this week ሶስት ትሬዶች ነው ቴክ ያደረኩት። ዋን ሉዚንግ ትሬድ እና ቱ ዊኒንግ ትሬዶች። አካውንታችን ግሮ እያደረገ ነው። ለፊዟን ኮምፕሊት ለማድረግ ሜቢ እንግዲህ ኔክስት ዊክ ኦር ሁለት ሳምንት ዝግፋቢ እንግዲህ አሪፍ ማርኬት ስትራክቸር ከገጠመው ማለት ነው። ኦልሞስት ዋሩ መልሶ ስለጀመረ አሁን ማርኬቱ አንፕሬዲክቴብል እየሆነ ነው። ጀስት አውት ኦፍ ኖዌር ትልቅ ሙቭ እየተፈጠረ ምናምን ስለሆነ እነዛን ትሬድ ለማድረግ ትንሽ ይከብዳል። ትሬድ ኦፖርቹኒቲዎችን በቻልኩት አቅም ለማግኘት እየሞከርኩኝ ስለሆነ ያን ያክል ትሬድ አፕዴት ሆነም ፌዙንም ፓስ ለማድረግ ያን ያክል ትንሽ ጊዜ ይወስድብናል ብዬ አስባለሁ። ዚስ ዊክ ቴክ ያደረኳቸው ማክሰኞ፣ ሐሙስ እና ዓርብ የነበሩ ትሬዶች ይኖራሉ። ከዛ በተጨማሪ ደግሞ አንዳንድ ነገሮች ነግሬያችሁ ትሬዲንግ አፕዴታችን ጨርሳለን ማለት ነው። ከዛ በተጨማሪ አንድ ነገር ኮት ፈንድ ላይ የመጡ አዳዲስ አፕዴቶች አሉ። ኢቭን ሪሴት አፕዴቶች ማለት ፈንድ አካውንቱን ራሱ ብሪች ብታደረጉት በዴሊ ድሮዶን ወይም በማክስ ድሮዶን ሪሴት ማድረግ እንድችሉ ማለት ሪሴት ሲባል አካውንቱን መልሳችሁ ብር ትከፍሉና ታስመልሱታላችሁ ግን ፌዟን ወይም ፌስቱን ላይ አይደለም የሚያስጀምራችሁ ራሱ ፈንዱ ፌዝ ላይ የሚያስጀምራችሁ እና እንደዛ አይነት አዳዲስ አፕዴቶች አሉ። እዚህ ጋር ከመነግራችሁ ይልቅ ኢንስታግራም ሪል የምሰራላችሁ ይሆናል። ኢንስታግራሚን ሊንኩ ላይ ማግኘት ትችላላችሁ። እዛ ላይ ሄዳችሁ ቪዲዮን ቼክ ማድረግ ትችላላችሁ ማለት ነው። ዚስ ዊክ የነበሩን ትሬዶች የመጀመሪያው የማክሰኞ ዕለት ትሬድ ሉዚንግ ትሬድ ነበረ። ይሄ የነበረ ትሬዱ የነበረው ምንድነው ኤክስፔክት አድርጌ የነበረ ታይም ፍሬም ላይ ፌር ቫልዩ ጋፕ ነበረ 4 አወር ላይ እሱን ሪጀክት አድርጎ ሪቨርስ ያደርጋል ብዬ ነበር የጠበቅኩት። ታይም ፍሬም ሊድ እና በደንብ ክሊር አድርጌ ለማሳየት ልሞክር። ኤክስፔክት አድርጌ የነበረው ማርኬቱ ይሄኛውን አትሊስት ይሄኛውን ከነካ በኋላ ሪቨርስ አድርጎ ይመልሳል ብዬ ነበር ኤክስፔክት ያደረጉ። ከዛ በተጨማሪ ደግሞ ይሄንኛውን ኢንቨርስ አድርጎታል። ኢንቨርዥን ኦቨር ፌር ቫልዩ ጋፕ ነው። ከዛም በኋላ ሞር ወደ ላይ ከሚሄድ ይልቅ እነዚህ ሊኩዊዲቲዎች ክሊር አድርጎ ይሄዳል ብዬ አስቤ ነበር። ኤክስፔክቴሽን የነበረው እዚህ ጋር እገባለሁ ከዛም በኋላ ፑሽ አድርጎ ወርታች ወርዶ እነዚህን ቴክ ካደረጉ በኋላ ይሄዳል ብዬ ነበር። በእርግጥ ወርታች በጣም እዚህ በኋላ የመሄድ አቅም አልነበረውም፣ ግን እነዚህ ሊኩዊዲቲዎች እንደዚህ ትቷቸው ይሄዳል ብዬ አላሰብኩም ነበር። ስለዚህ እንደዛ ነበር ኤክስፔክት ያደረኩት። ከዛም በኋላ ዋን አወር ላይ መጣና ማርኬቱ ፑሽ አድርጎ ይችኛውን ፌር ቫልዩ ጋፕ ሪስፔክት ያደርጋል። ከዛ ሪጀክት አድርጎ ራሱ አንድ ጊዜ ተመልሷል። እዚህ ካያችኋል፣ ኢቭን ዙም አድርጌ ላሳያችሁ። እዚህ ጋር ካያችሁት ይችን ፌር ቫልዩ ጋፕ ሪስፔክት አድርጎ ሪጀክት አድርጎ ወደታች ተመልሷል። እንደዛ ሲፈጠር ምንድነው ኤክስፔክት ያደረኩት ይሄኛው በጣም ወደታች ፑሽ አድርጓል። ስለዚህ ኮንቲኒዩሽን ይኖራል ብዬ ነበር የጠበቅኩት። ከዛ 50 ሚኒት ላይ ሄድኩኝ። 50 ሚኒት ላይ ይሄኛውን ኢንቨርዥን ፌር ቫልዩ ጋፕ ተጠቅሜ ኢንተሪን አረኩኝ። ከዛ እዚህ ጋር መጥቶ ሪቨርስ ሲያደርግ ራሱ ብሬክ ያደርገዋል ብዬ ኤክስፔክት ስላደረኩኝ ያን ያክል ኮንፊደንስ ስላልሆንኩበት የነበረ ሪቨርስ እስኪያደርገው ጠብቄ ነበረ። ዜን ሪቨርስ አደረገው ማርኬቱ። ግን ሪቨርስ አድርጎትም ዜን ኢንተሪ ከገቡ በኋላ ሪጀክት አድርጎት ወደ ላይ ነው የወጣው። ኢቨን ወደ ታች ራሱ አልተመለሰም። በጣም ቢግ የሆነ ወደ ላይ ትልቅ ሙቭመንት ነው ራሱ ሄደው። የማክሰኞ ሉዚንግ ትሬድ ይሄ ነበረ። ዜን ሐሙስ ዕለት ደግሞ ይሄኛው የዓርብ ትሬድ ነው። ሐሙስ የነበረው ትሬድ ይሄ ነው የነበረው። ትንሽ ትሬድ ነበረች ማለት ማክሰኞ ሉዝ ያደረኩትን ትሬድ እሱን ሪከቨር ለማድረግ ማለት ነው። ምንድነው የነበረው ማርኬቱ ይሄኛውን ሪስፔክት አደረገው። አይሚን እንትን ነበረ የዋን አወር ፌር ቫልዩ ጋፕ ዜን ዋን አወር ፌር ቫልዩ ጋፕ ሪስፔክት አድርጎ ሪቨርስ አደረገ። እዚህ ከገባው ዜን ፑሽ ያደረገ ማርኬቱ ወደ ያለቀ ትሬድ ዜን እኔ የማክሰኞ ዕለትን ሪከቨር እንዳደረኩኝ ክሎዝ አደረኩት ትሬዱ ማለት ነው። በእርግጥ ኤክስፔክት አድርጌ የነበረ እዚህ ድረስ ምናምን ነበረ ማርኬቱን፣ ግን ይሄን ያክል ሪከቨር ካደረኩ ይበቃኛል ብዬ ዘገቱ። ምክንያቱም እዚህ ጋር ካያችሁት ትልቅ የእንትን ነበር ይሄ እንዳለ ትልቅ ኢምባላንስ ስላለ፣ ስለዚህ የትኛውን ቦታ ላይ ሪጀክት አድርጎ ሊመለስ ይችላል። ስለዚህ ያንን አቮይድ ለማድረግ ስል እንትኑ ማድረግ ነበረብኝ፣ ቀድሜ መዝጋት ስለፈለኩኝ በዛ መንገድ ዘገውት ማለት ነው። የዓርብ ዕለት ደግሞ ቤስት ትሬድ ኦፍ ዘ ዊክ የምር በጣም አሪፍ ትሬድ ነበር የዓርብ ዕለት ትሬዱ። ዓርብ ዕለት ምንድነው ኤክስፔክት አድርጌ የነበረው
ኒውዮርክ ሚድናይት ኦፕን እዚህ ጋር 0-0 አለ። ዜን ሪቨርስ አደረገ ማርኬቱ ፈርስት ዜን ሊኩዊዲቲ ስዊፕ አደረገ። በእርግጥ ኤስኤምቲ ነበር ይሄኛው መጀመሪያ ላይ ማለት ነው። ማለት እዚህ ጋር ኤስኤምቲ ነበረ። ከዛ እኔ ኤስኤምቲውን ሪስፔክት አድርጎት ይወርዳል ብዬ ቀድሜ ነበር የገባሁት፣ ግን ማርኬቱ ፑሽ አደረገ። በእርግጥ ለትንሽ ፒፕ ነው ስቶፕ ሎሴን ሚስ ያደረገው። ከዛ ሪቨርስ አደረገ። እዚህኛው ኤስኤምቲ ያለ ሊኩዊዲቲ ስዊፕ አለ። ስለዚህ ሪቨርስ አድርጎ ወርታች ይወርዳል ማለት ነው። ስለዚህ እዚህ ጋር ሪቨርስ አድርጎ ስትሬት ወዳልኩበት ቦታ በእርግጥ በጣም ብዙ ሰዓት ቆይቷል። ኦልሞስት ግማሽ ቀን ምናምን ነው የፈጀው እና ፉል ቲፒ ተደረገልኝ ማለት ነው። የአረብ ዕለት ትሬድ የነበረው ይሄ ነበረ። ትሬዲንግ አፕዴታችን ይመስላል። ከዛ በተጨማሪ በባለፈው 15 ኬ ልንገባ ነው ብያችሁ ነበር። ኦልሞስት 12 ሰብስክራይበር ነው የቀረን። 15 ኬ በዚህ ቪዲዮ እንደምንገባ ተስፋ አደርጋለሁ። ከዛ በተጨማሪ ደግሞ እንደነገርኳችሁ የሌሎች ትሬዲንግ አፕዴቶችን እና የጎትፈንድድ አዲስ አፕዴቶችን ኢንስታግራም ላይ ፖስት አደርግላችኋለሁ። ስለ ዲስክሪፕሽን አለ። ጎትፈንድድ ላይ አካውንት መግዛት የምትፈልጉ ከሆነ ኢቭን ሬጂስተር ካላደርጋችሁ የኔን ሊንክ በመጠቀም ሬጂስተር አድርጉ። ሳፖርት ያደርገኛል። ሁሉም ነገር ሊንኩም ኢቭን ዲስካውንት ኮድም ዲስክሪፕሽን ላይ ያለላችሁ እሱን መጠቀም ትችላላችሁ። ኔክስት ዊክ ድጋሚ እስክንገናኝ ሲዩ ቴንክ ዩ